ወገኔ እየቋጠርን እንጂ ወገኔ ወያላ ዋንጫ ሊበላ እኮ ነው ወገኔ ቼላ ኧረ ጠንክር በል ወያላ ዋንጫ ሊበላ እኮ ነው ምንድነው ኧረ እየቋጠራችሁ ወገኔ ኧረ ወገኔ እሱስ ብሎ ነበር ጨዋታው ቀላል ነው ከሜዳው ሲገባው የሆነው ሌላ ነው ትልቁ ተጋድሎ ኤምሬትስ ነው ያለው ያም ይሄም ሲያማው አያገባም ብሎ በአሲስትና በጎል መጣ ተጋግሎ ቼላው ላይ ታየ የቪክተር ተጋድሎ ነርስ ያ ፓስታ ግራ አገዳ ቋም መጥቶ ሰላም የነበረውን ጨዋታ በጥብጦ የመጨረሻው ደቂቃ እንድንጨነቅ አርጎን ቢሆንም ግን አሸንፈን ወተናል ማለት ነው በዚህ ጨዋታ ግን ምን ያክል ቀብጠሻል ካላችሁኝ ማለት ነው ፎፋናና ቻኖባ በቃ የሆነ ኦንጎል ፈልጌ ነበር በቃ እንዲቀብረር ብዬ በቃ ዙቢ ካገባው በኋላ ማለት ዝም ብለው አንድ ኦንጎል ምናም ብዬ ተንቀባረሬ ነበር እድሜ ለዛ ድሮሜዛ ሰፈር ልጅ ሆኖ ምንም ጤንነት የለውም ገብቶ ድምጥ ማጡን አጠፋው በቃ ጨዋታው እንዲጋጋል ለማንኛውም ይሄ እንደተጋጋለ እንደዚህ እንደደራ እንዳማረበት ይሄ ጨዋታ ወደኛ ሜዳ ወደ ኤምሬትስ ሄዷል ማለት ነው እዛ ላይ ደግሞ ሌላ 3 ነጥብ ይዘን አረጋግጠን ወደ ዋንጫ እናልፋለን ማለት ነው ገነርሰ እንዳፈሩ ቀጣይ ላይ ደግሞ ድምጥ ማጡ ነው የሚጠፋው በነገራችን ላይ ቼልሲ አጥቂ ያስገብቶ ነበር መጀመሪያ ላይ ጋይስ ማንበሉት ማን አላቀም የሆነ ግልጅ ግን ገብቶ ነበር ገብቶ ነው ማነው ሃንግማንን በስታንፎርድ ብሪጅ በኔ ትሬኒንግ ሜዳ ሄጄ 3-2 ማ ጋርናቾ የሆነ አርጀንቲናዊ ቅመም ይዞ ስለመጣ ነው 2 ጎል ያገባው እንጂ በ2 ጎል ዲፈረንስ በ3 ጎል ዲፈረንስ ማለቅ የነበረበት ጨዋታ የኔ ትሬኒንግ ሜዳ ነው አልኩሽኮ ዙቢሜንዲ ምን አይነት ተጫዋች ነው ስነግራችሁ ነበርኮ ማ እሺ ዛሬ የተገኘበት ቦታዎች ላይ አግኝታችሁ ታቃላችሁ ቶማስ ፓርቴን ለየት ያለ 6 ቁጥር ነው ዙቢሜንዲ ማ ለየት ያለ ማ ለዚህ ሴሌብሬሽን ብቻ ነው ያመጣ ነው ለዚህ ሴሌብሬሽን ለምን እንደኔ ኦንጎል ባለመግባቱ ቅር ያለው አድክም የሆነ ማናዘራችሁ ቀለል ያለ ጌም ቀለል ያለ ልጠፋ ተለጠፍሽ ገባሽ አይደል አሁን መታችሁ ምክንያታችሁን ደርድሩልኝ እዚች ጋር ሃንግማኖች እንትና ስለተጎዳ ስላልነበረ ምናምን 7 አመት እኮ እነዚህ ሰዎች ኖሩም አልኖሩም ስለጥፍሽ ነበር 2 ጎል ፈቅጄልሽ ነው ያኛውም ጌም ራሱ ተስፋ ይዘሽ እንድመጪ ተስፋ ስለምትፈልጊ ኤምሬትስ ላይ 5 ልክ እንደባለፈው ዛሬ ሃቨርስ አለማግባቱ ጠቀመሽ ገባሽ አይደል ያለቀ ታይ ነበርኩ ሞኔ ነበርት ያለቀ ታይ we are the gunners ነው ንግሪን ጠቢ እኔ ሰውየው እኔ ከሮብ አሰልጣኛቸው ቼልሲ አሰልጣኝ እኔ ሮብ ቀለል ያለ ጨዋታ እናረጋለን ምናምን ሲለፈልፍ ነበር እኔ አርሰናል ስለመሆኑም የነገሩት አልመሰለኝም አያቆም መሰለኝ ቲሙንም የፕሪሚየር ሊግ ላይ እኮ አንደኛ ደረጃ ላይ ያለ ቲሙንም ይረሷል እኔ እንደሚለጠልጣችሁ በደንብ እርግጠኛ ነበርኩኝ ጋርናችሁ ወደ ጨዋታ ይመልሳችኋል ግን ምንም ነገር ሊቀይሯቸው እንደ አርሰናል አንተ እግዚአብሔርን የማይታሰብ ነገር ነው በጣም እርግጠኛ ነበርኩኝ እንደማታሸንፉ እንዴ አንተ ስቲል ቼልሲ ማለት ነው በቀጣይ የማለፍ ቻንስ በደንብ ነው ያለው በእነሱ ሜዳ ነው ችግሩ እኮ አሁን የሆነ በእነሱ ሜዳ ነው የዛኔ ጠንካራችሁ ትመጣላችሁ ተሻሽላችሁ ትመጣላችሁ ምን መለከተ ይሆናል ኬፓ እንደገገመ ዛሬ ገገመች ገገመ ያውቃል ዙቢሜንዲ ያገባውስ ግብ ሳልናገር እንዴት ነው ማልፈው እሱን ጎል ራሱ እስከ ሰዓት 5 ራሱ በቃ እሻውንም ኢሉሚናቲ እንደሆኑ አላመናችሁኝ እናንተ ጥሙት ኢሉሚናቲ ናቸው ኢሉሚናቲ ባይሆኑ እንደዚህ ምጮ እንደውም ኤአይ ናቸው አንጮትም ከነሱ ጋር ከዚህ በኋላ አንተ ወያለን የሚያረጋጋ ሰው አንድ የሚያሸንፈው ቋጣሪን አቃጥሎ እንቅልፉን የነሳ አርሴ አይደለም ወይ የሊጉ አንበሳ ብለላክለት የሊጉማ እያልክ ጨዋታ አታንሳ የት ሀገር ነው ያለው የሚፈሳ አንበሳ ፎቃቃ ወያላ ያራዳ ልጆች እንቅልፍ ይሻለኝ ነበር እንኳን ተኛው የምሬን አቅ ነበር እነ ጀምስ የሉም ካንሴዶ የለም ስለዚህ እንደሚሸንፍ አቅ ነበር መተኛት የጠቀመኝ ያራዳ ልጆች ገነርስ ያለ ሜዳ ሁዶ ደከለው ቸላውን ማለት ነው ቸላው አምናውሽ ነበር ብዙ እግር ኳስ መልካች ትጋዳያለሽ ብለው አምኖ ነበር ግን አልሆነም ቤንጃሚን ማን ነው ቪክቶር ዮኬሬሽ አገባ ግን አሲስት አደረገለት ደግሞ ሳንቸዝ
ኤንዌስ ቀጣይ እንግዲህ ከባድ ፊልም ይሆናል። እነ ፓልመር ይመለሳሉ፣ እነ ጀምስ ካንሴዶ ይመለሳሉ። ቀጣይ በኤምሬትስ ስታዲየም ደግሞ ይጋደላሉ ከዛሬ 3 ሳምንት በኋላ። አሪፍ ጨዋታ እናያለን ብዬ እጠብቃለሁ። ያኔ ግን አልተኛም። ያኔ አልተኛም። ትላንትና ግን በእርግጠኝነት አርሰናል እንደሚያሸንፍ እርግጠኛ ነበርኩኝ። ፎካሪው አዲሱ አሰልጣኝ ሁለተኛው ቴናክ ማን ነው? አንፊልድ አለ ቴናክ 7-0 አጠጣ ነው። ትንሽ ቀለል ያለች ትሬኒንግ አለችብና ጋር ከአርሰናል ጋር አጠጣው 3-2 ያፍን ነው የዘራው ነው ምታጀ ያራዳ ልጆች ብቻ ከታች ረሳ ያራዳ ልጆች ታዲያ ፊኒሽንግ እያለቀ ነው። ጊዜው እያለቀ ነው። ጨዋታውን ፔናልቲ ድረስ ወስደሽ አጓጓሽኝ እንጂ ማለት ነው። እርግጠኛ ነበርኩ እኔ ናይጄሪያ ልባችሁን ነው የምትሰብረው ብዬ ቀድሜ ቪዲዮ ሰርቻለሁ አይደል? ልባችሁን ነው የምትሰብረው ናይጄሪያ ብዬ ነገራችሁ ነበር። ለዋንጫ ጭራሽ መጠበቃት ቡድን አይደለችም። ሴኔጋል የተሻለ ምርጫ ነው ብዬ ቀድሜ የሰራሁትን ቪዲዮ ገብታችሁ መመልከት ትችላላችሁ። ወርታችሁ ስክሮል አድርጋችሁ ማለት ነው። ቺኩዌንዜ ምንድነው የሰራው? ትልቁን ተስፋ ያጨለምከው መጀመሪያ አንተ እንደዛ ነካ ተደርጓል። በእናትህ ለዚህ ደባሪ ፔናልቲ የምትለው በእርግጥ ቦኑን ላለማድረግ አይደለም። ጀግና የሆነ በረኛ ነው ማለት ነው። የሚገራረም ፔናልቲ ነው ሴቭ ያደረገው። ለማንኛውም ሞሮኮ ከሴኔጋል የፍጻሜ ጨዋታ የምንመለከት ይሆናል። ድል ለሴኔጋል። ይመቻችሁ።